ምን ያደረክ ሌባ ቁጭ በል ሰማኛል አርፈህ ቁጭ በል ይኸውልህ ታረጋቴ ነበር ላይ ነው የምታጠና ቀበቶን ፈተህ ነው የምታጠና ምን አገባህ እዛ ከማንም ጋር እየተልከሰከሰች ብታረግዝኛ ምን አገባና አረ ምን አድርጉ ነው የምትለና ይኸውልህ አረ ቡራ እሺ ነው አላቆንት ያለ ማን አንተ ምንድነው ይኸውልህ በስርዓት አውራኝ ይኸውልህ እሺ ምንድነው ያቆም ክፍል ምንድነው አረ ባዞች ምን አሉ የ10 የ9ኛ ክፍል ተማሪ ማስረገዝ ነው የልጅነት ላይፍ ሰላም ጤና ይስጥልኝ ውድ የአንበሳ ቲቪ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አንዲት እህታችን ቤት ግቢ ውስጥ ነው የምንገኘውና እንድታግዙኝ እንድትረዱኝ እፈልጋለሁ እንድትደርሱልኝ እፈልጋለሁ ብላን እንግዲህ እኔ ብቻ አይደለም ከስራ ባልደረቦቼ ጋር በመሆን እንግዲህ እሷ ግቢ ውስጥ እንገኛለን። ምንድነው እንድናግዛት እንድንረዳት የፈለገችው ነገር የሚለውን ከእህታችን አንደበት የምናዳምጠው ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሼር ላይክ በማድረግ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት ጠይቃለሁ። ሐሳብ አስተያየት ካላችሁ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ቴሌግራም ላይ ማስቀመጥ ትችላላችሁ። እዛው ገብተን ደግሞ ምላሽ የምንሰጥበት ይሆናል። እንግዲህ ይሄ ሁሉ ነገር የተፈጠረውን በምን ሁኔታ ላይ እንዳለች ሁሉንም ነገር ከእህታችን አንደበት ነው የምናዳምጠው። እንግዲህ ከፕራይቬሲ አንፃር ወይም ደግሞ ያው ከደህንነት አንፃር ደግሞ ስማቸው ባይጠቀስ ብላችሁ ሐሳብ አስተያየት ስለሰጣችሁን ስማቸው እንዲጠቀስ አናደርግም። ስለዚህ ወደ ጉዳዩ እህታችን ምንድነው የምትፈልገው ምንድነው እንድናግዛት የፈለገችው ነገር የሚለውን ከእህታችን አንደበት እናዳምጣለን ማለት ነው። ሰላም እህቴ እንዴት ነሽ? ሰላም እንዴት ነህ? እግዚአብሔር ይመስገን። ያው በእርግጥ ለኔ በስልክ ትንሽ የነገርሽ ነገር አለ። ከዛም ባሻገር በደንብ ካንቺ አንደበት ማዳመጥ ስለፈለግን ነውና በደንብ የመጣ ነው እዚህ። ምንድነው እንድናግዝሽ እንድንረዳሽ የፈለግሽው ነገር? ያው ነግሬሃለሁ በስልክ ደውዬልህ ነበር አውርተናል። ቢሆንም ግን ወደ ሚዲያ ስትመጣ ነው በደንብ ህዝቡ የሚማርበትም ለዛ ነው ወደዚህ የመጣሁት እና እኔ ተማሪ ነበርኩኝ ጥሩ የትምህርት ደረጃ የነበርኩ ተማሪ ነበርኩ። ቤተሰቦቼ ደግሞ በጥሩ ስነ ምግባር ያስተማሩ እንድማር ያደረጉኝ የኮተኮቱኝ ቤተሰቦቼ ናቸው እና ያው ከ1 እስከ 8 ስትማር ጥሩ ምግባር ይዘህ ታድጋለህ። ከዛ በኋላ 9 እና 10 እቺ እድሜዋም አለች። ከዛ 10ኛ ክፍል ላይ ከማትሪክ በፊት የሆኑ ጓደኞች ተዋወቅኩኝ እና አጋጣሚ እነሱ ደግሞ የመጡት ወደዛ ትምህርት ቤት ግማሽ ሴሚስተር ፈርስት ሴሚስተር አልቆ ሁለተኛው ሴሚስተር ላይ ነበር የመጡት። ከዛ እኔም ተግባባዋቸው ማለት ከሌላ ትምህርት ቤት ስትመጣ ለማላመድም ብለህ የምትለው አለ አይደል የምትግባባው ነገር እነሱ ለካ በቃ ማለት እዛ ትምህርት ቤት የመጡበትን ኬዝም አላወኩም። እነሱ ግን የመጡበት ኬዝ ምንድነው በቃ የተለያዩ ፋውልስ ሰርተው ነበር የመጡት። ከዛ እየተላመድን እየሄድን 1-3 ወር ከቆየን በኋላ በደንብ እነሱንም ተግባባዋቸው እነሱም ተግባቡኝ። ከዛ የሆነ ሰዓት ላይ ከክላስ ፎርፈን ወጣን አጥር ዘለን ማለት ነው። ከዛ አጥር ዘለን ስንወጣ እኔ ወደ ቤት የምንሄድ ነው መሰለኝ ምክንያቱም እኔ የመጀመሪያ ዙሬ ነው ማለት አጥርም ዘልዬ ስወጣም እንደነገርኩ ደግሞ ጎበዝ ተማሪና የደረጃ ተማሪ ነበርኩኝ። ከዛ ወጥቼ ሄጄ እነሱ ይዘውኝ ሄዱት የለመዱበት ቦታ ነው ለካ። ከዛ የመጀመሪያ ዙር ላይ ደነገጥኩኝ ሳያቸው ማለት እኔ እንደዚህ አይነት ቦታ አይቼውም ስለማላቅ ለኔ አዲስ ነው። ቦታው የት ነው? አይ ቦታውን ባልገልጸው ጥሩ እሺ። እና ለካ እነሱ የተለያዩ እንትኖች የሚሰራበት ነው የሚቀመበት የሚጨስበት ቦታ ነው። ገባው የመጀመሪያ ዙር ላይ ማለት አዲስ ስትሆን ለኢንቫይሮንመንቱ እንትን የለም አልሞከርኩትም። ምክንያቱም አንደኛ እኔ የፈራሁት ምንድነው እንደዚህ አይነት ውስጥ ከገባሁኝ ትምህርቴ ይወርዳን ብዬ ሳላሰብኩኝ የመጀመሪያ ዙር ትቻቸው ወጣሁኝ። ከዛ ትቻቸው ከወጣሁኝ በኋላ እነሱ እዛው ቀጠሉ እኔ ወደ ቤት ተመለስኩኝ። ማለት ቤተሰብን ቁጥጥር ስለሚያረግብኝ በጊዜ መግባት ስለነበረብኝ በጊዜ ገባሁኝ። ከዛ ያው ትምህርት በየቀኑ አይደለም የምትገናኘው ክላስ። ከዛ ክላስ ተገናኘን ማለት ለወራቸውም አልፈለኩም እንዳልሸሻቸው በደንብ ቀርቢያቸዋለሁ እንዳልቀርባቸውም ያሳዩ ነገር ጥሩ አይደለም። ከዛ መጨረሻ ላይ በቃ የነሱ ግፊት አደረብኝ ከክላስ እየወጣን ምናምን
በቃ ፏ እንላለን ማለት የት ነው የምትሄዱት ምንድን ነው የምታደርጉት የሚለውን ነገር አሁን እኛ ጋር ስትመጪ መረጃ ብቻ ማስረጃ መሆን አይችልም። ገባሽ? ለምትናገሪያቸው ነገሮች በሙሉ በደንብ ግልጽ እና እንትን መሆን አለበትና ወጣችሁ ፏ እንላለን ብለሽኛልና ምንድን ነው የምታደርጉት በደንብ እንድትነግሪኝ ስለፈለኩ ነው። በቃ ምን ልበል እንቅማለን፣ እናጨሳለን፣ እንጠጣለን። በቃ ወጣት አይደል በቃ ማንኛውም ሰው የሚያደርገው እናደርጋለን። እድሜው አይደል? ከእድሜ ጋር ተያይዞ የሚመጣው ማለት ነው። ከዛ ማደር ሁሉ ጀመርኩኝ። ጭራሽ ከውጭ ማለት ነው? አዎ አድራለሁኝ። ከዛ ቤተሰብ ሲጠይቀኝም ጓደኞች ጋር ላጠና እየሄድኩ ነው ማለት በቅርበት ጓደኞችሽን አያውቋትም ወይም አያውቋቸውም ማለት ነው? ቤተሰቦችሽ ማለት ላድር እሄዳለሁ ስትያቸው በደንብ ቤተሰብ ማወቅ አለበትና ያውቋቸዋል በደንብ ቤተሰብ? ይሄን ያክል ቤተሰብም ስለሚያምነኝ ይሄን ያክል በስነ ስርዓት ማሳደጉኝ አላልኩም። ይሄን ያክል እንትን አላሉብኝ። ተጽዕኖ አልፈጠረብሽም? ተጽዕኖ አልፈጠረብኝ። ጥሩ። የምታድሩትስ የት ነው? ማለት እንደዚህ አይነት ቦታዎችን የምታደርጉባቸው ቦታዎች ቅድምም ነግረሽኛልና ሌላ የተለየ ቦታ የምትሄዱበት ይኖር ይሆን? አይ እዛው በቃ እንጫጫሳለን፣ ፏ እንላለን፣ እዛ እናድራለን። ማለት እዛ የራሱ ቦታ አለ ራሳቸው የሚያስቀሙ ምናምን ነው ወይስ? አዎ አለ፣ እዛው ምኝታ አለ እዛው ማለት ነው። አይ ጥሩ ምልሽ ትንሽ ከባድ ስለሆነ ነው። ምክንያቱም አሁን ከቤተሰብ ጋር አንዳንዴ ወጥቼ አድራለሁ ስላልሽኝ ነው እንደዛ ያልኩሽና እስኪ አንቺ ብቻ ነሽ ወይስ ደግሞ በዙሪያሽ ሌሎች ሰዎች ይሄዳሉ? ይሄን ነገር ሲያደርጉስ ምን አይነት ልጆች ናቸው ልጆቹ? ቅድም እኮ እንዳልኩ ተማሪ ነኝ ብያለሁ እኮ። ተማሪዎቹም ይገባሉ፣ ሌሎችም ይገባሉ። ተማሪ ያልሆኑ ሰዎች ይገባሉ። በቃ እስከ ባለስልጣን ድረስ ይገባሉ። ግን እኛ በደረጃችን ነው የምንገባው። ግን በቃ እዛ ውስጥ ስትገባ ምንድነው በቃ ምቾት፣ በቃ ብዙ ነገር ትረሳለህ። ምቾት ይመቻን፣ በቃ ሌላ ነገር እንድታስብ አያረግም። እንዴ እስከ ዛሬ ራሱ ተሸውጃለሁ ሁሉ ልትል ትችላለህ። የሚገርም ነገር እና በቃ ልነግር አልችልም። በተለይ በእርግጥ በጣም ከባድ ነው። በተማሪ ስፔሻሊ ደግሞ ቤተሰብ ካንቺ በጣም ብዙ የሚጠብቃቸው ነገሮች አሉ። ምክንያቱም ልጄ ተምራ ተመርቃ ሌላውን እንኳን ቢቀር ራሷን ማኔጅ ማድረግ የምትችልበት ደረጃ በደረሰች ብለው የሚያስቡበት ጊዜ ላይ ነው ያለ ነው እና በዚህ ደረጃ ላይ ስትስቲ ትንሽ ለቤተሰብም ስሜት ስለማይሰጥ ትንሽ ይከብዳቸዋል። እና ከዛ በኋላስ ምንድን የተፈጠረው? እንዴት ወደኛ ሚዲያ ልትመጪ ቻልሽ? ወደ እናንተ ሚዲያ የመጣሁት አጋጣሚ እንደዚህ የሚዲያ አከታተለው ነበረ። ለዛ ነው የመጣሁት። ግን አሁን ቤተሰብ ብለኛ ነበረ። ቤተሰብ የሚቆጣጠር የሚገርም ነገር በቃ ከ1 እስከ 8 ያለው ነው። ግን አስቸጋሪው እድሜ ደግሞ ከ9 ከዛ በላይ ያለው ነው። ቤተሰብ ግን ጫና የሚያደርግብህ የተለያዩ ነገሮች የሚያደርጉብህ ትንሽ ክልፍል ላይ ነው። እንደኔ እንደውም ወላጅ እንዲማርበት የምለው ከዛ በኋላ ያለውን ቢቆጣጠሩ ብዬ ነው የማስበው፣ ከኔ ህይወትም አኳያ ማለት ነው። እና በቃ ሱስ ብቻ አልነበረብኝም። እኔ ስርቆት ሁሉ ጀምሬ ነበር ቤት ውስጥ ያለመደብኝ ሁሉ። ምክንያቱም ለሱስ ስል እሰርቃለሁ፣ አባቴም ጋር እናቴም ጋር እሰርቃለሁ። ምክንያቱም ሱስ ከባድ ነው፣ ካላረከው ከባድ ስለነበር እስከዚህ ድረስ ነው የደረስኩት። እርግጥ በጣም ከባድ ነው እንዳልሽው፣ ሌላም ነገር ሊያደርግ ይችላል አልሽው እኮ። አንቺ አሁን ከጎበዝ ተማሪነት እስከ መስረቅ ደረጃ ነው የሚያደርሰው። የዚህን ያክል ነው ክፋቱ፣ ይገባኛል። እስኪ ከልጆቹ ጋር ከዛ በኋላ የነበረች ግንኙነት፣ ልጆቹ በምን ሁኔታ ውስጥ ነው የሚገኙት፣ የት ነው የሚኖሩት የሚለውን ነገር እስኪ ትንሽ ነገር። እነሱም ቤተሰብ ጋር ነው የሚኖሩት፣ ግን ቤተሰብ ይሄን አያውቅም። ዩኒፎርም ለብሰህ ትወጣለህ፣ ትምህርት ቤት እንደሆንክ ነው እንጂ ክላስ ገብቶ አይህም ወይም ትምህርት ቤት እንትን አይደለም። ከአንድ ወይ ኬጂ ላይ ነው ትምህርት ቤት ወላጅ የሚያደርሰው አይደል? ስለዚህ ልጅ ትምህርት ቤት ናት ነው እንጂ የሚለው ዞር ብሎ አይ በዛ ላይ ያርጋለች ራሷንም እንትን የምትልበት እድሜ ነው የሚባለው። ግን እንደዛ አይነት እድሜ አይደለም። ይሄ አስቸጋሪ ነው። ሁሉንም መሞከር የምትፈልግበት እድሜ ላይ። ስለዚህ ልጆቹ ከቤተሰቦቻቸው ጋር ነው የሚኖሩት ማለት ነው። የምትገናኙት ታዲያ
እዛ ቅድም ያልሽኝ ቦታ ላይ ሺሻ ሁሉንም ነገር ካለው ቦታ ብቻ ነው የምትገናኘው? ያው የትምህርት ሰዓት አለ አይደለ? 2 ሰዓት ተኩል በምትገባበት ሰዓት ከዛ በቃ ትሄዳለህ ወይ 9 ሰዓት አንዳንድ ጊዜ ክላስ እንገባና ያው አቴንዳንስም ስለሚያስ ለወላጅም እንዳይነቃ አንዳንድ ጊዜ ገባ ብለን ባጥር ዘለንም እንወጣለን። ጥሩ። ይሄ ሁሉ ነገር ሲፈጠር በትክክል ትምህርትሽን እየተከታተልሽ አይደለም። ምክንያቱም እንወጣለን ባጥር እንዘላለን እያልሽ ነበርና ውጤትሽስ ባለበት ነው የሆነው? አላሽቆለቆለም ማለት ይቻላል? አሁን ላይ እኮ ፈርስት ሴሚስተር ላይ ጥሩ ነበርኩኝ። ነገር ያለው ልጆችን በምን ምክንያት እንደተዋወቅኳቸው ሁለተኛው ሴሚስተር ላይ ነው እንትን ያልኳቸው ተዋወቅኳቸው። ቤተሰብ ማያውቅም ምንም የሚያውቁት ነገር የለም። በቃ ምክንያቱም ገና አይደለም ሰኔ ምናምን ነው ውጤት የሚያውቁት። ስለዚህ በምን ይባንናሉ? ስለዚህ ከልጆቹ ጋር የነበረሽ ግንኙነት አሁንስ አቋርጠሻል ወይስ አሁን እዛው ግንኙነት ላይ ናት? አይ አቋርጫለሁ። በምን ምክንያት? ምክንያቱም ያቋረጥኩበት ምክንያት እርጉዝ ነኝ። እርጉዝ ነኝ ማለት ምንድነው የተፈጠረው? አልገባኝም። ምንም የነገርሽ ነገር የለም? አይ ማለት የተፈጠረው ነገር ምንድነው? በቃ እዛው ነው የምናድረው ብዬ የለም። ሴቶች ብቻ አይደለም ወንዶችም አሉ። ስለዚህ ከቃምክና ከእንትን ካልክ በኋላ ደግሞ ራስን እንትን ትላለህ በቃ። ስለዚህ የ3 ወር ነፍሰ ጡር ነኝ ነው እያልሽኝ ያለሽው? ገና ተማሪ ነሽ። ጥሩሽ። ይሄ ነገር ሲፈጠር ማለት እንዴት ነው የተፈጠረው? ታስረጂኝ ትችያለሽ? የማን እንደሆነ አላውቅም ማለት ነው። ማለት ነገር ያለው ቅድም ብዙ ወንዶች አሉ ሴቶች ብቻ አይደሉም። ስለዚህ እያልሽኝ ያለሽው ነፍሰ ጡርም እንኳን ሆነሽ የማን እንደሆነም እራሱ አታውቂም ማለት ነው? አላውቅም። በሰዓቱ የነገር የተፈጠረው የት ነበር? ኦፊስ አለ። ምንድን ነው ኦፊስ? በቃ በዚህ እንደ ዶርም አዘጋጅታችሁ ማለት ነው? ኦፊስ በጣም ግራ የሚያጋባ ነው የምልሽ። ግራ ስላጋባሽኝ እኮ ነው የነገር የተፈጠረው ኦፊስ ነው አልሽኝ። ጭራሽ ደግሞ ነፍሰ ጡር መሆንሽ ሳያንስ ከማን እንደሆነ አላወቅኩም ነው እያልሽኝ ያለሽው? አዎ አላወቅኩም። ምክንያቱም ሴቶች ብቻ አይደለም ይሄን ነገር የምንጠቀሙ ወንዶችም ከወንዶች ጋር ነው። ጀለሶቻችን ወንዶች ናቸው። ስለዚህ ከትምህርት ባሻገር ደግሞ ጭራሽ ተከራይታችሁ ኪራይ እየከፈላችሁ ይሄን ነገር ብቻ ለማራመጃ ብላችሁ የተከራያችሁ ዶርም አለ እያልሽ ነው? አዎ ብሩን ከየት ታመጪዋለሽ ብትለኝም ከቤተሰብ ብያለሁ እኮ እኔ ሱሰኛ ብቻ አይደለም የሆንኩት። የሌለብኝም ባህሪ ነው ያመጣሁት። ሰርቃለሁ ከቤት ቤተሰቦቼ በጣም አሁን ላይ በቃ በጣም ምርር ብሏቸዋል ማለት። በእርግጥ እውነታቸውን ነው ምልሽ እንትን እያልኩኝ ነው። ምክንያቱም አንድ ቤተሰብ እኔ በእነሱ ቦታ በሆን ማለት በዚህ እድሜሽ በዚህ እንትንሽ ላይ ይሄ ነገር ሲፈጠር መናደዳቸው አይቀርም። እውነት ለመናገር ጎበዝ ነበርሽ። ከዛ በኋላ ወደ ሌብነት ስትቀየሪ ቤተሰብስ ምን ይሰማዋል? እንደ ቤተሰብ ማለት ነው። አሁን ቤተሰብሽ በምን ሁኔታ ላይ ነው ያሉት? አንቺስ በምን ሁኔታ ላይ ነው የምትገኘው? እኔ እንዳልኩ ቤተሰብ እስከሆነ አልኩ እኮ ወደ ሚዲያ የመጣሁት ማህበረሰቡ እንዲማርበት ብዬ ነው። ገብቶኛል። እኔ እርጉዝ ነኝ ብያለሁ። እርግዝናዬን ቤተሰብ አያውቅም። የማን ልጅ እንደሆነ አላውቅም። በቃ እኔ ያለሁበት ህይወት በቃ ምስቅልቅል ያለ ነው። በቃ እኔ ቤተሰቦቼ ሌብነቱን ነው እንጂ ሱሱን ብቻ አላወቁም። እርግዝናዬን አላወቁም። አሁን ራሱ ለነሱ ምን ብዬ እንደማስረዳቸው ራሱ እርግጥ በጣም ከባድ ነው የምልሽ። በዚህ ሁኔታ ውስጥ እኔ ምን ማለት እንዳለብኝ አላውቅም። አሁን አንቺ ከጓደኛሽ ጋር ተጠግተሻለሽ። እሺ ቆይ ከልጆቹ ጋር ከተለያየሽ ምን ያክል ጊዜ ሆነሽ? 2 ወር። 2 ወር በቃ እርጉዝ መሆኔን ሳውቀው ከቤተሰብ በቃ ብዙ ነገሮች ሲበላሹ ራኳቸው። እነሱ ጋር ሄደሽ ማለት ይሄ ነገር ተፈጥሯል ብለሽ ለማውራት አልሞከርሽ? እነሱ ሱስ ውስጥ ያለ ሰው ምን መፍትሄ ይሰጣል? ወይ ቃሚበት ወይ አጭሽበት ቢሉኝ ነው። በእርግጥ ልክ ነሽ። ማለት ያው ሱስ ውስጥ ካለ ሰው ምንም የሚጠበቅ ነገር አይኖርም። ምክንያቱም እንዳልኩሽ አሪፍ ሀሳብ አይሰጡሽም። የተለየ ነገር የተለየ ትሪትመንት አይኖርሽም።
ምክንያቱም እነሱ የሚመዝኑት ባሉበት ቦታ ሆነው ስለሆነ ምን ማለት እንዳለብኝ አላውቅም። በጣም ከባድ ሁኔታ ውስጥ እንደሆንሽ ነው የሰማሁትና 3 ወር ነፍሰ ጡር ነሽ ከማን ነው የሚለውን ነገርም እንኳን አታውቂምና በቅርብ የምታውቂያት ወይም የምታውቂው ሰው አለ ወደዛ የሚሄድ እኛም መተባበር የሚችል? አዎ ማለት እዚህ ጀማ ውስጥ ያለው ብዙ ጀማ አለ ብዬ ስለዚህ ቤስት ምላት አለች ጓደኛሽ ማለት ነው? ጓደኛዬ ናት። አንደኛም የእነሱን ህይወት ለማዳን ብዬ አይደለም እኔ አይደለሁኝ በመጀመሪያ እንደዚህ አይነት በደል እንትን የደረሰብኝ። ስለዚህ ለእነሱስ ብዬ አይደለም እዚህ ድረስ የመጣሁት። ስለዚህ ተተባበራናለች። ጥሩ እንግዲህ ስልኳን ትሰጥናለሽ፣ እኛ ማግኘት ባለብን መንገድ እናገኛታለን። አንቺም ቢሆን እንግዲህ ጠንከር ማለት አለብሽ፣ በደንብ እንትን ማለት አለብን። ምክንያቱም በቤተሰብም አንዳንዴ የማንፈርድባቸው ሁኔታዎች ይፈጠራሉ። ምክንያቱም እነሱ ሳይለብሱ ለኛ አልብሰው እነሱ ሳይጫሙ ለኛ ጫማ እየገዙ ነው እዚህ ደረጃ እንድንደርስ ያደረጉትና አንዳንዴ በቤተሰብ መፍረድ ትክክል አይደለም። ቅድምም እንዳልሽው ደግሞ ከታች ክላስ ብቻ አይደለም ቁጥጥሩ መሆን ያለበት ከዛም በላይ መሆን አለበት። ምክንያቱም አንዴ ስህተት ነው የሚፈጠረውና ከዚህ ስህተት መቆጠብ ስላለብን ነው እንደዛ ያልኩሽ። የልጅቱን አድራሻ ስልኳን ትሰጥናለሽ፣ እኛ ምን ማድረግ እንዳለብን ከስራ ባልደረቦቻችን ጋር ከተነጋገርን በኋላ መፍትሄውን እንወስዳለን። ለሰጠሽ መረጃ በጣም አመሰግናለሁ። እኔም አመሰግናለሁ። እንግዲህ ውድ ተመልካቾቻችን እህታችን የሰጠችን መረጃ አለ። እንግዲህ ይሄ መረጃ እውነት ነው ወይስ ውሸት ነው? ማስረጃው ሁሉ መረጃዎች ሁሉ ማስረጃ ናቸው ማለት አይደለም። እንግዲህ ሄደን ደግሞ በአካል የምናረጋግጥበት ሁኔታ ይፈጠራል። እንግዲህ ከእህታችንም ያለውን መረጃዎች ተቀብለን ወደፊት የምንሄድበት ነገር ይኖራል ማለት ነው። አብሮነታችሁ ያለን መልካም ጊዜ። እንግዲህ ውድ ተመልካቾቻችን እህታችን በጣም አስቸግራን ነበር። ያው በእርግጥ ማንም የማታውቀውን ሰው በዛ ደረጃ ማውራቷ እንደዛ ማለቷ ትክክል ነው ብዬ አምናለሁኝ። ግን እኛ ለማገዝ ለመርዳት እስከመጣን ድረስ እንግዲህ ይህን ነገር የግድ ማድረግ ስላለብን በራሳችን መንገድ እህታችን ፈቃደኛ የምትሆንበትን መንገድ አመቻችተን እንግዲህ ለእህታችን ካሜራውን ሰጠን ውስጥ የሚፈጠሩ ነገሮችን በሙሉ ካረጋገጥን በኋላ እንግዲህ ያለውን ነገር የምናየው ይሆናል። ፈቃደኛ ስለሆንሽ እህታችን በጣም አመሰግናለሁ። ያው ምንም አይደል፣ ያው ጠቃሚ ነው ብዬ ስላሰብኩ ነው እንጂ እንደዚህ አይነት ነገር ደፍሮ ማድረግ በጣም ይከብዳል። እንደምታውቀው ይከብደኝም የሰዎችን ተማሪዎችን ህይወት ለማትረፍ ስል ለምን ማድረግ አለሽ? ጥሩ ትክክል ነሽ። ምክንያቱም አንዳንድ ነገሮች አንቺ መስዋዕትነት እስካልሆንሽ ድረስ ብዙ ሰዎቹ መትረፍ አይችሉም እና የግድ ማድረግ ስላለብን ነው እዚሁ አካባቢ የተገኘ ነው። እንግዲህ ካሜራ እንሰጥሻለን። ካሜራ ከሰጠንሽ በኋላ ደግሞ በስርዓት በደንብ ካሜራማን ከሰጠንሽ በኋላ እንዴት መጠቀም እንዳለብሽ በምን መልኩ ይዘሽው መግባት እንዳለብሽ በደንብ ካሜራማኑ የሚያስረዳሽና በደንብ ትገቢያለሽ። ምንም አይነት ስጋት ውስጥ እንድትገቢ አልፈልግም። ምንም አይነት የተለየ እንቅስቃሴ ማድረግም አይጠበቅብሽም። እንግዲህ ባለሽበት ሁኔታ ላይ ሆነሽ ነገሮችን ማካሄድ አለብሽ ብዬ አስባለሁኝና እንግዲህ ያለው ነገር ይሄ ነው። እኛ ውጭ ነን የምንከታተልሽ ይሆናል። አብሮነታችሁ የለን። ካሜራውን ሬዲ አድርግና እንስታጣም። የት ሄደ ቡራ? ኧረ እኔ ጋር እኮ የተሰራ ነበር። ምን አባቱ ይላል? ኧረ አልነበረ አላወቀም እኮ እሱ ደግሞ ይገዛል። ኧረ ሲመጣ ነው ሊባል ያንን ይዞ ይመጣል እና ፓፓ ኧረ ዝናቡ ደበደበኝ አትሉኝ? አለ እኮ እኔ ጋር ነበረ እኮ ምን የሚጫወቱ ተሰቃዩ። በእናትሽ ምንም ከአንዱ ጋር ተሯሩጬ እንዳለ ባጥማ ምን ወጣ ነበር። አንድ ቀን ተለምጃለሽ ብለሽ እና አሁን ይህንን ስቲክ ድብልቅ እንላለን። ምርጥ ያደርጋል። ከዛ ቋፍች ብለህ ምንድን ነው ፈታ ነው እንጂ
ዛሬ ነው በዚህ ቶይን ምናምን አየሩ እኮ ምንም ማለት ይወረደ ከነፋሽበት እኮ ፏት ያለች ዛሬ ደግሞ እዚሁ ነሽ ነው ለምን ታደርጋለሽ? አንዱ ለዚህ ምን ሺህ ነው በዚህ አየር ልትወኪሉ ላይ አረ ቡራ ዛሬ ኪሎ ልታቀዘቅዘን ነው። አንተ ምን ቅንድብ የሌላችሁ ነው እንዴ እንደዚህ ያለ ወይስ ነፍተን የጠበጡት ጀመረ እንደዛ ነው። ሙሉ ከባድ ነው እንደዚህ ቤት ያቺ ቢች አንቺ ስለሷ ሲጀመር እዚህ ምንም መስማት አትፈልግም። ምን ብላሽ በዚህ ሰዓት ቤት ምናምን ከምትያረ ምን ሺህ ነው አንቺ ወይ ነው ለውስጥ ቤቲ ብትለው ያቺ ጆአጀረ ሰው አይደል እንዴ? አረ ያቺ አንበጣ ናት። ግን የት ገብታ ነው እንደዚህ የጠፋችው? ሙሉ አይገባም። ከባድ ሰው ነው ታዲያ ስጣታ አይ ዛሬ ምን ሺህ ነው አይ ምት እዚህ ይበላል ለብላ ተጣ ታዲያ ሲትራል ዛሬ አሁን ስለ ቤት ያከወሪ ምን ሺህ ስራ እና ምን ሺህ ስማ እና በቃ እሱ አልነፋም ካለች እኔ አርገውን ይዞ ልምጣ አንድ ሁለት እንዶ በቃ እሱ አንቺ ደግሞ ምን ሺህ እንደ ፍሬሽ ነው ነኪ አትግደርደሪ መጥቶ በቃ ነው እንጂ አያት ምንድነው ቢያንስ እሺ ነው አዲስ የምትወጋች አይኔ ለዛሬ ዛሬ ዛሬ ስለ ቤቴ ልታወሪ ነው እንዴ መጣሽ? ምን እሺ እስከ ዛሬ የምታረጊው ምን ነበር? እስቲ ተው አንተ ደግሞ ምን ሆነክ ነው? አንቺ ምን ሆነሽ ነው? ዛሬ ምን ሆንኩኝ እኔ እንደዚህ አድርጌ ሳይተኝ ምን እንደ ሌባ ትቁነጠነጫለሽ? ምን አለ ለቤቱ አዲስ ነሽ አይደለም ግን በቃ ታዲያ ምንም ላትጠቃቀሚ ከሆነ ታዲያ ምንድነው ጊዜያችን? ማዘር ጋር ስለሚሄድ ይችላል። አረ ማዘራት ሌላ ቀን ማዘር የለሽም? ሌላ ቀን አለኝ ግን ቢያንስ በቃ ተበይኝ ማዘር በቃ ዛሬ ምን ሺህ ነው ቡራ ሳይመጣ ምን ሺህ ነው ጨራርሰው አንቺ ለኛ እኮ ነው የተከረተሰው። አረ ልጅ ቡራ ዛሬ ምን አይነት ልጅ ነው ያመጣብኝ? በእናትህ ድሮ ምንድነው ይከብዳል ምናምን ተይኝ። እሺ ነው አንቺ ዘመን በጣም ይከብዳል። ሰማኛለህ? አርፈህ ቁጭ በል እያልኩ ነው። ይኸውልህ አርፈህ ተቀመጥ እያልኩ ነው። ትሰማኛለህ? ምንም አይነት እንቅስቃሴ ከአንተ አልፈልግም። ምንድነው እያጠና ነው? ምንድነው ልታደርጋት ነበር? ላይ ነው የምታጠና? ቀበቶን ፈተህ ነው የምታጠና? ምን አገባ እሱ ነው? ይኸውልህ እሱን ለኔ አትነግረኝም። ምንም እንደማያገባኝ ያሳያል። ይኸውልህ አርፈህ ተቀመጥ እያልኩ ነው። አንተ ቡራ ምን እሺ ነው? አርፈህ ቁጭ በል እያልኩ ነው። ትሰማኛለህ? አርፈህ ቁጭ በል። ምንም ነገር እንትን እንዳትል። ሌላ ሰው አለ? ጥራው። ይኸውልህ ቁጭ በል እያልኩ ነው። ትሰማኛለህ? አርፈህ ተቀመጥ እያልኩ ነው። አርፈህ ተቀመጥ። ምንድነው? ማነው? ምን አገባ? ቆይ እኔ ስለማደርገው ነገር እያንዳንዱ ነገር ቀስ ብዬ አስረዳለሁ። መርማሪ ጋዜጠኛው እንደሰን ይባላሉ። ትሰማኛለህ? እና እኔ በቤቴ መተህ ምንድነው የምመረምረው? ምንድነው ታደርግ ነበር? በቃ እያጠነው እየተዝናናን ነበር። ምን አገባ? ቁጭ በል እያልኩ ነው። ይኸውልህ ሌላ ነገር እንዳይከተል ቁጭ በል። ትሰማኛለህ? አርፈህ ቁጭ በል። ምንድነው ዳሽ ማን ስላልክ መፈራ መሰለህ እንዴ አንተ? አርፈህ ተቀመጥ እያልኩ ነው። ትሰማኛለህ? አርፈህ ተቀመጥ። ማን ነው? አረ ምን ሺህ ነው? አርፈህ ቁጭ በል እያልኩ መርማሪ ግንባር እንዳለ ትሰማኛለህ? አርፈህ ተቀመጥ። አርፈህ ተቀመጥ እያልኩ ነው። ቀስ ብለሽ ካሜራማን አግዝ። ታቋታላችሁ። ይኸውልህ አርፈህ ቁጭ በል እያልኩ ግንባር እንዳለ ትሰማኛለህ? አርፈህ ተቀመጥ። ይኸውልህ ሌላ ቁጭ በል ግንባር እንዳለ እየሰማኸኝ ነው? ቁጭ በል እያልኩ ነው። እስኪ ቆይ ከእናንተ ጋር ትሁን።
ያዟት እስኪ እኮ እናንተ ጋዙ ይኸውልህ ጠጋ ሰማኛለህ ጠጋ በል ምንድን ነው ማነህ አንተ ምንድን ልታደርግ ነው የነበረው ምን አገባህ ቤቴ ውስጥ እኮ ነው ያለው ይኸውልህ ምን አገባህ የምትለኝ ጥሩ ነገር እየሰራ ሳገኝ ነው እያንዳንዱ ነገር አውቃለሁ እኔ እዚህ ውስጥ የለሁበትም እኮ ነው ጩኸት ሰምቼ ነው የመጣሁት ኧረ እባክህ ይኸውልህ አላውቀውም እያልከኝ ነው ታዲያ እሱን ኧረ ቡራ እሺ ነው አላውቀውም ያለኝ ማነህ አንተ ምንድን ነው ይኸውልህ በስርዓት አውራኝ ይኸውልህ እየተሟዘዝክ አታውራኝ ትሰማኛለህ ምንድን ነው የምሟዘዘው ኧረ ወንድሜ ነው አላውቀውም ምናምን ምንድን ነው የሻማ እያወራህ ጠጋ በል እያልኩ ነው ኧረ እባክህ በዚህ ነው ሻማ የምታበራ አሺሽ ነው ይኸው አሺሽ ኧረ ምንድን ነው ይኸውልህ ጠጋ በል እያልኩ ግንባር እንዳለ ትሰማኛለህ ጠጋ በል እያልኩ ነው ምንም ነገር ለማስተባበል እንዳትሞክር ሁሉንም ነገር ስከታተልን የነበረው ማነህ አንተ ምን እሺ ነው እከታተላቸዋለሁ ፊልም ትሰራብን እኔ እኮ ምንድን ነው ብዬ እኮ ነው የመጣሁት እዚህ ጋር ስትያያዙ ምንድን ነው ምን አድርጉ ነው የምትለው ኧረ ላሽ አንተ ምን ጨው የምታራምድብን ጀለስ ካሜራ ይዛ ምናምን ሙቪ ትሰራለህ እንደሱ ስላልክ እምተው እንደመስልህ ትሰማኛለህ ኧረ ቡራ ምን አድርግ ነው የምትለው ሰውዬ ውጣልን ከቤት አሁን ከምን አይ ሙድ ውስጥ እንደነቀልሽ ስለማይገባሽ እውነት ነው ምክንያቱም እኔ ደግሞ ለመጥፎ ሰዎች ተባባሪ መሆን ስለማልፈልግ ነው የመጣው ሰማኛለህ ይዘሽ ምን አንኛ ላይ ነው መጥፎ የምትለን ምንድነው ምንድነው ልጅ ልታደርጓት ነበር ከጥናት በኋላ በቃ እየተዝናና ነበር ኧረ እባክህ አይ እሺ ስትዝናና የነበረውን አሳያለሁ ካሜራማን ስጠኝ እሺ ነው መቀርስ ዝበላተ ይኸውልህ ስርዓት ያዝ እያልኩ ነው ይኸውልህ ሰማኛለህ እየተደበራችሁ ነው ምንድነው ይኸውልህ አሁን አንተ እንደሱ ስለወራህ ምንም እንትን ለማለት እንዳትሞክር ትሰማኛለህ እንዴት እሺ ከዝናቡ ጋር ተከስታችሁ ያው ልቀቀኝ የምትል ይኸውልህ ምን ስታደርጉ እንደነበር እያየህ ነው አይደል ታያል ምንድነው ለነገሩ ምንም አይታይህም አሁን ጥሩ ሁኔታ ላይ ስላልሆንክ ምንም የሚታይ ነገር የለም ካሜራማን ያዘው ይኸውልህ እያንዳንዱን ነገር አውቃለሁ ልጅቱን ምን ልታደርጋት እንደነበረ ይሄ ነገር በህግ እንደሚያስጠይቅ ታውቃለህ ምንድነው ይሄ ነገር ምን ማንኛው ከየት ነው ያመጣው ምን ወይስ አንተ እየቀረስክ ነበር እንዴ ይኸውልህ ከየት ነው ያመጣው በጣም ጥሩ አሁን ወደ ፖይንት የመጣልኝ ትሰማኛለህ ሁሉንም ነገር እንደማውቅ መረጃ እንዲኖራችሁ ነው ያሳየኋችሁ ኧረ በቤታችን ድራማ ይሰራብናል አሁን ያሳየው ድራማ ነው መልስልኝ አሁን ያሳየው ቪዲዮ ድራማ ነው ወይ እና ቪዲዮ እየተዝናና ምን እሺ ነው አንተ ይሄን ነገር አድርገህ አታውቅም ነው ይኸውልህ በጣም ያላሰልስ ጥረት አድርጌ እየጠየቅኩ ነው እኛ በኤጃችን ፈታ እያልን ያራዳል ይኸውልህ በስርዓት ተናገር አለበለዚያ ግን ትሰማኛለህ ኧረ እቺ ፍሪክ በእናትህ የሆነ ነገርም ካሜራውን አጥፋልኝ ትሰማኛለህ ይኸውልህ እገልሃለሁ እያንዳንዱ ቁጭ በል አንተ ትሰማኛለህ እሺ ምንድነው የምትፈልገው አንተ በቤታችን ትቀጠቅጠናለህ ይኸውልህ ገና ከዚህ በላይ ላደርግ ይችላል አንተ ነህ ሁላ በላይ ያመጣብኝ ሲጀመር ኧረ አንተ ምን እሺ ነው አላውቀውም ምን አንተ ላለህ ቅድም በዚህ አይነት ስፓስልም ትሰማኛለህ ሁሉንም ነገር እንድትነግረኝ ነው የምፈልገው እያልኩ ነው ምንድነው እሺ በቃ በሲክስ አንተኛ ኤጅ ላይ እንደዚህ አይነት ላይፍ አላሳለፍክም ይኸውልህ በዛ ስለሆነ ነው ልረዳ የሞከርኩት አይ የምትል ከሆነ ና ተነሽ ምንድነው እሺ ተነሽ ውጣና ሂድ ቼክ አድርገን ሂድ ሂድ ይኸውልህ ቀልድ አይደለም እዚህ ያዝኩት ትሰማኛለህ ቀልድ አይደለም ምን ልታደርጉ እንደነበረ አይቻለሁ ምን ስታደርጉ እንደነበረ ሁሉ መረጃ አለኝ እየሰማኝ ነው ኧረ እኔ ምንም ያደረኩት ነገር የለም ምን አድርግ ነው የምትለው ታዲያ ምንድን ስታደርግ እንደነበረ እያንዳንዱ ነገር አይቻለሁ እያልኩ ነው ትሰማኛለህ ኧረ ውጪ ምንድነው ያቆምክብን ምንድነው ኧረ ፋዞች ምናምን አሉ እንደው እንዳውራ ትሰማኛለህ ግንባር እንዳለ የምን ፓዛ ነው የምትለው ቀልድ አይደለም ኧረ ጀለስ ምን እሺ አምረራለች እኮ ይኸውልህ ሁሉንም ነገር አውቃለሁ ያልኩ በምክንያት ነው ሆን ብዬ ነው ወጥተህ እንድታይ ያደረኩት ትሰማኛለህ ቀልድ አይደለም ያስኩት እያልኩ ነው ግንባር እንዳለ እኮ በፒስ እንላው በቃ ስለዚህ ለምጠይቅ ጥያቄ ብቻ ቀጥተኛ መልስ ትሰጠኛለህ መልስልሻለሁ ትፋቺናለሽ ኧረ ምን እሺ በስርዓት አውራኝ ትፋታኛለህ በለኝ ወንድ ነኝ እኔ ትሰማኛለህ ወንድ ነኝ አናበል ይኸውልህ አይነ ስም እንዳላጠፋ ለምጠይቅ ጥያቄ ብቻ ነው ቀጥተኛ መልስ የምትሰጠኝ አስተይልሽ አሁን ጠይቅኝና በጣም ጥሩ ይኸውልህ አልነግርም የምትል ከሆነ አንተም ቢሆን ውጭ ያሉ ሰዎች ነይታል ወንድ ኮንክ ብቻን ብመጣ ከሁሉ ነገር አይፈጠርም ነበር አረ ወንድነቴን ነው የምትጠራጠረው ወንድነቴን ትጠራጠራለህ ንገረኝ ወንድነቴን ትጠራጠራለህ ወይ ትጠራጠራለህ እየሰማኝ ነው ወንድነቴን ትጠራጠራለህ ወይ እሺ አትምታኝ በቃ እነግርሻለሁ ምንድነው ኧረ ላሽ ተርሽ ኧረ እንደው እንዳውራኝ ቁጣ
ትሰማኛለህ? እያንዳንዱን ነገር እንድትነግረኝ የምፈልገው። እሺ ምንድነው ማወቅ የምፈልገው? እሺ ምንድነው? በጣም ጥሩ። እንደዚህ እንደተማረ ሰው ስታወራ ዱላ ነው ያስፈልገው። ከዚህ በላይ ላደርግ እችላለሁ እያልኩ ነው። ትሰማኛለህ? ምንድነው አንተ የሚፈልገውን ነገር በለው በቃ። እኛ እሺ ምን እንድንል ነው የምፈልገው? ኧረ ተፋታም በቃ። ይኸውልህ ትሰማኛለህ? የምታደርጉትን ነገር በሙሉ ቅድምን በቪዲዮ አሳይቻለሁ። ቪዲዮ እንዴት ልቀርጸን ቻልክሽ? ምንድነው? ይኸውልህ ሲጀመር አውቄዋለሁ። እሷ ናት ስትቁነጠነት አንድ አልሰጥም ምናምን ትላለች። እሺ አሁን ጠይቀኝ። በጣም ጥሩ። ይሄን ነገር መች ነው ማድረግ የጀመራችሁት? እንዴት ነው የምታደርጉት? በቃ ሃይ ስኩል ላይፍ እኮ ነው። ሃይ ስኩል ስንገባ በቃ ጀማመር ነው። ምን እነሱም በፈቃዳቸው እኮ ማንንም ያስገድዳቸው። ቅድም ግን አስገድደው ልታደርግ የነበረው። አሁን ስለ እውነታና እውነታ ብቻ ነው የምናወራው። እኔ እውነቱን ነው የምነግርሽ። ከተፋታሽኝ በቃ ምን በጣም ጥሩ። ስለዚህ በአንተ መንገድ ልምጣልህ፣ የምትፈልገውን ነገር ላድርግልህ። ከፈለክም እዛን ውጪ አስቆምሻቸው ምናምን ካፋታሽኝ ችግር የለውም። ይኸውልህ እንስማማ። ሁሉንም ነገር እንደ ወንድም እንድትነግረኝ ነው የምፈልገው። ትሰማኛለህ አይደል? አያሳስብም። በጣም ጥሩ። ከፈለክም ካሜራ መጥፋት ይችላል። ካሜራማኑ ወጥቶ ብቻችንን ማውራት እንችላለን። እንደዛ ፒስ ነው። በጣም ጥሩ። ያ ነገር ግን የሚሆነው እውነታውን ስትነግሩኝ ብቻ። እኔ እነግርሻለሁ። ትሰማኛለህ ሰውዬ? ምንም አልተፈጠረም። እውነታውን እንድትነግሩኝ ነው የምፈልገው። በቃ ንገሩናት። ምንድነው? እሺ አሁን እነሱም በፈቃዳቸው ነው፣ እኛም በቃ እዚህ እየተዝናናን እኮ ነው። ሌላ ነገር የለውም። ምንድነው ማወቅ የምትፈልገው? እሺ እዚህ ጋር እናንተ ጋር የነበረች ልጅ ነበረች። አዎ ነፍሰ ጡር መሆኗን ታውቃላችሁ? የምንና ማናት? አሁን የነበረችው ልጅ ነፍሰ ጡር ናት ምናምን ይለኛል። ስለሷ አይደለም እያወራለሁ፣ ከሷ በፊት ስለነበረችው ልጅ ነው እያወራለሁ። ከሷ በፊት ሌሎችም ነበሩ። እኛ ምን እንዴ ቤቲ ናት ነው እርግጠኛ ነኝ። እሷ በላ ታመጣብናለች ብያለሁ። አይሆኑ ሰው ናት። አንበጣ ናት አላልኩም ሲጀምር። እና ብታረግዝ ከኛውት ጋር ምን ያገናኛል? በጣም ጥሩ። ይኸውልህ እዛ ከማንም ጋር እየተልከሰከሰች ብታረግዝ እኛ ምን አገባን? አረ ምን አድርጉ ነው የምትለና? ይኸውልህ ይሄን ነገር ማን እንደሚያቀርብላችሁ ለምን እንደምትጠቀሙት ሁሉንም ነገር የማትነግሩኝ ከሆነ እኔ ንብርት ብያለሁ። አረ ባባ በቃ ያለውን ነገር ንገሪውና አረ ይፋታል። ምን ይሄ እኮ ጠየቀኝ። በቃ ይኸውልህ መች ነው ይሄን ነገር ማድረግ የጀመራችሁት? በቃ ሃይስኩል ስንገባ ነው አልኩሽ እኮ። ከዛ በቃ እናወራቸዋለን። እነሱም በፒስ ነው እንጂ ምንም እኛ 2 ዓመት ምናምን ይሆናል። በቃ አስገድዳችሁ ነው የምታደርጉት? አረ ይሄን ዕቃስ ማን ነው የሚያቀርብላችሁ? የምን ዕቃ ነው ይኩ ብሎ ነገር እኮ። ይኸውልህ መወሻሸት ነው። ድጋሚ ካሜራ እንዳስጠፋን። እሺ ሻጭ አለ። ሻጭ ነው የሚሰጠን። የሆነ ሰው አለ። እሱ ነው የሚያቃብል። ጥሩ። ከእናንተ ጥቅም ውጭ ሌሎች ሴቶችን ምንም አታደርጓቸው? እኛ ይኸውልህ እንዝናና ይላሉ። በቃ ተዝናንተ እኮ መለያየት ነው። ሌላ አዲስ ነገር የለው። አረገዝኩ ምናምን የምትለው እኔ የታቀላታል። አንድ ላይ እንቅማለን። ሌላ ነገር የለው። አንድ ላይ እንቅማለን ምናምን እንጠጣለን ምናምን። ይሄ እኮ የልጅነት ላይፍ በስርዓት አይደለም። የምን ልጅነት ነው? ሁሉም ሰው ያለፈበት የልጅነት ላይፍ ትለኛለህ? እና ምን እሺ ነው ታዲያ? እኛ አሁን እዚህ ጋር ይኸውልህ ትሰማኛለህ? ምንም አይነት የልጅነት ላይፍ አይደለም። ታዲያ በዚህ እድሜያችን አሁን የ9ኛ ክፍል ተማሪ ማስረገዝ ነው የልጅነት ላይፍ? እሷ ብታረግዝ እኮ የኔ ህይወት ከኔ ህይወት ጋር ያገናኘውም እኮ። እሷ ምን ማለት ነው? ያንተ ህይወት እኮ ምክንያት እየሆነ ነው። ይሄን ነገር እያመጣ እያጨስክ እኮ ነው አእምሯቸውን የምታስታቸው። ኧረ እጄን ያሰርከኝና አረካቴ ነው አጥብቆኛል። ይኸውልህ ለነገሩ ከእናንተ ጋር እዚህ ጋር የማቃጠለው ጊዜ የለኝም። ትሰማኛለህ እኮ እኛ መንጨራርስና ተፋችን። እኛንም ከስንት ነገር ከአንተ ጋር እዚህ የምንፋታው ጉዳይ የለም። ተነስ እናወራለን አላልኩ እያልኩ ነው። ሄዱታ የት ነው ሄዱታ ናታ ተነስ ተነስ ሌባ ተነስ። እኔ ከአንተ አይነት ህሊና ከሌለው ሰው ጋር ልፋታ ውጣ ውጣ እያልኩ ነው። ሄዱታ እንግዲህ ወደ ተመልካቾቻችን በጣም ከባድ ነገር ነው የተፈጠረው። ያው ልጆቹም የያዙትን ነገር አግኝተናል እንደ ማስረጃነት። እህታችንም ተባብራን ነው በነገራችን ላይ እነሱን ለመያዝ የበቃ ነውና በጣም ደስ የማይል ነገር፣ በዚህ እድሜ በዚህ ካታጎሪ የማይጠበቅ አይነት ድርጊት ነው። እስኪ ካንቺም አንዳንድ ኢንፎርሜሽኖች በውስጥ እኔና አንቺ በደንብ አውርተን ነው እዚህ ደረጃ ላይ የደረስነውና በደንብ ራስሽን አስተዋውቀሽ ምንድነው የተፈጠረው ነገር፣ እንዴት ነው ወደዚህ የገባሽበትን መንገድ እንድታስታውሽን ስለፈለኩ።
ማለት ብዙ የሚነገር ነገር የለውም። በብዛት ተማሪ የሆነ አብዛኛው ተማሪው በዚህ ነገር ውስጥ ነው ያለው። ውስጥ በቃ በጣም ጥቂት የሚባል ነው ትክክለኛ ተማሪ ነው ብለህ ራሱ ልትወስድ የምችለው እና ምን ሰዓት እንደምትገባበት አታውቁም። ራስህን እዛ ውስጥ ገብተህ ነው የምታገኘው። እንደ ቀልድ ነው ማለት ይሄ እንደዚህ ይሆናል መጨረሻው ብለህ የማትገምተው ግን የሆነ እያሳሰቀ የሚወስድ ነገር ነው እና ለመናገር ራሱ ከባድ ነው። በቃ ትምህርት ቤት ቤተሰብ ተማሩ ብሎ ይልከናል። እኛ ግን ያው እዛ የኩያ ግፊት ምናምን ሲያድርብህ እንትን እየተቀየርክ ትመጣለህ እንጂ አብዛኛው ጥሩ ተማሪ ቢባል የነበረው ልክ ሃይስኩል በኋላ የምናየው ነገር ሁሉ አዲስ ነው የሚሆንብን እና ሁሉንም መሞከር እንፈልጋለን። በቃ እንዴት ልንገርክ ብታየው ሁሉ ያጓጓሃል። ሁሉን ነገር ስትሞክረው በቃ ነገም የሚበላሽ አይመስልህም። ከባድ ነው። እንደዚህ ብሎ ለመናገር ራሱ በጣም ነው የሚከብደኝ። በእርግጥ ልክ ነሽ። በጣም ከባድ ነው። ምክንያቱም ይሄ ቲኔጀር ነው ማለት ይሄ ገና አፍላ እድሜ ላይ የሚባል አይነት እድሜ ስለሆነ ሁሉንም ነገር አድርጊ፣ ሞክሪ፣ እንደዚህ አድርጊ እና የሚሆን አይመስልሽም እንዳልሽው እና እንዴት ነው በምን አጋጣሚ ነው ወደዚህ ልትገቢ የቻልሽው አንቺ? እኔ በቃ ኤሌመንተሪ ላይ አሪፍ የሚባል በትምህርት ጎበዝ በቃ ማለት ቤተሰቦቼን ለማስደሰት ትምህርቴ ነው በቃ ሁሉ ነገር ትኩረቴ ነበረው። ቤተሰብ በቃ ተቸግሮ ብዙ ነገር ሆኖ ነው የሚያስተምረን እና ያንን በቃ ያልፍልኛል ብለህ ነው ነገ የምታስበው። ጥሩ ትምህርት ለመማር ነው የምትመጣው ምናምን ትማራለህ፣ ትሄዳለህ እና ተመሳሳይ ህይወት ነው የሚኖርክ። ልክ አሁን እዚህ ጋር ስትመጣ ግን የማታውቀው ህይወት ነው የምታየው። ከሃይስኩል በኋላ ያለው ህይወት ሌላ፣ የምትይዛቸው ጓደኞች ሁሉም በቃ ሳታስበው አንተን እየገፋፋ ነው የሚመጣው። አንድ ቀን እንትን ትሞክራለህ ወይ ባጠር ትዘላለህ፣ ቀጣይ ቀን ባጠር ዘላለህ የት ትሄዳለህ ነው፣ ወደ ቤት አትሄድም። ለዛ በቃ ሲጋራ ትሞክራለህ፣ ሲጋራው ሲቀጥል ጫት ይመጣል። በቃ ሳታስበው ሙሉ ለሙሉ ኮምፕሊት ራስን የምታገኘው እዛ ሱስ ውስጥ ነው። ተማሪ ስለሆንክ ደግሞ ነገ ዛሬ እኔ ከሄድኩኝ ነገ ጓደኛዬን ይዣት ነው የምሄደው። ምክንያቱም እኔ ገፋፋታለሁ። መማር ያሰለቻል ማለት ጥቅሙን ካላወቅከው አሰልቺ ነገር ነው። ስለዚህ ነገ እኔን ጓደኛዬ ስለሆነች ፑሽ ሳረጋት እኔ ሲሆንና ማንም መንገደኛ መጥቶ ይዞ ሲሄድ አንድ አይደለም። በቃ ነገ እኔ አንዷን ጓደኛዬ ይዤ ስመጣ አንዷ ደግሞ አንዷን ይዛ ትመጣለች እና በጣም ማለት ብዙ ነን። ኖርማል ላይፍ አድርገነዋል። ምንም በቃ ለኛ ብርቅም አይደለም አዲስም አይደለም። ካላረክ እንደ ፋራ ትቆጠራለህ። ይሄ ምንድነው ምናምን ትባላለህ። አንዱን እያለ ሲጋራ ትሞክራለህ፣ ጫት ትሞክራለህ። ልክ እሱ ሲመጣ መጠጡ ይመጣል። እነሱን ደግሞ ለማግኘት ድጋሚ ብር ያስፈልጋል። ተማሪ ነን፣ ከየትም አናምጣው። እዛ ምንም አማራጭ ስለሌለ ከገዛ ቤተሰብ እየሰረክ ታመጣለህ። ሌላ የምንሄድበት የለም። ገብቶሃል? ከቤት ነው የምንመጣው፣ ትምህርት ቤት ነን። ከትምህርት ቤት ነው ወተን የምንሄደው። ለዛ የትም የምናገኝበት ነገር ስለሌለ ከቤት ብር ትሰርቃለህ፣ ቀስ እያልክ ዕቃ ትጀምራለህ። ብዙ ነገር ነው እንትን እያልክ የሚመጣው። ያ ደግሞ ሲሆን ቤተሰብ ጋርም በቃ ባህሪ እየተለወጠ ይመጣል። ብዙ ነገር ውስጥ ትገባለህ። ከቤት እስከ መባረር ድረስ ደርሰህ ምንም መሄጃ ስለሌለህ ከእነሱ ጋር ነው የምትሆነው። እዛ ስትሆን ደግሞ በቃ ሳትፈልግ ወንዶች አሉ፣ ሴቶችም ሁሉም ነው ተሰብስበው የሚሄደው። ቤት ከሌለ ደግሞ ለማደር ስትል የማትፈልጋቸው ነገሮችም ታደርጋለህ። ገብቶሃል? እና በቃ እንዴት ላስረዳ፣ ከባድ ነው ብቻ። እውነት ነው ማለት እንዳልሽው ነው። በጣም ቀላል ነገር አይደለም። እስፔሻሊ ደግሞ በእናንተ እድሜ ላይ ያለ
ነገር ሲሆን በጣም ከባድ ነገር ነው። ጓደኛሽንም ማንሳት በቂ ነው ብዬ አስባለሁ። በዚህ እድሜዋ እንግዲህ የ3 ወር ነፍሰ ጡር መሆኗን ቤት እንኳን አስወጥተዋት ጓደኛዋ ጋር ነው ተጠግታ የምትኖረው። ይሄ ሁሉ ጣፈንታ አለ። እኛ ደግሞ ይሄን ነገር ምንም ነገር ከመፈጠሩ በፊት ነው የደረስነውና ተፈጥሮ ቢሆን አስበሽዋል? ሁሌም ቢሆን ዴይሊ የሚደረጉ ነገሮች ያኔም ቢሆን አንቺ ትንሽ እምቢ ብለሽን የነበረ እኛ ምንድን ነው ከእናንተ በኋላ ያለውን ትውልድ ለማትረፍ ብለን ይህን ያህል መስዋዕትነት እየከፈልን ያለ ነውና በምን ምክንያት ነው እነሱ ከነዚህ ሰዎቹ ጋር የምትገናኙት? ማለት እነዚህ 2 ልጆች አሁን እነሱ ብቻ አይደሉም ብዙ ናቸው ብላችሁኛል። ፕላስ ደግሞ ይሄ ቤትስ የማን ነው የሚለውን ነገር እንድትመልሽልኝ ስለፈለኩ። ያው ይሄ ቤት የማን እንደሆነ አናውቅም፣ ግን በቃ ኦፊስ ኒድ ይባላል ምናምን ተያይዘን እንመጣለን ምናምን። ሌላም ቤት ምናምን አለ፣ ብዙ ቤት ነው ያሉት። በቃ ምንም ስለ የማን ነው ብለህም አትጠይቅም። እንደዚህ አይነት ነገር ቤት ተገኘ ስትባል ደስ ብሎ ነው የምትሄደው። አንተ የዛ ሰዓት መጠቀምህ ምናምን ነው እንጂ የምታየው ይከብዳል። ማለት እንደዚህ አስተውለን ማሰብም የምንችልበት እንትን ላይ አይደለም። ያው ብቻ ሱሱን ብቻ ለማራመድ ነው። አዎ በቃ መቼ ተጠቀም የሆነ የምትለው። ምክንያቱም አንዴ ከጀመርከው በኋላ ሰዓት እንዲያልፍብህ ሁላ አትፈልግም። እንደዚህ ጥያቄ ጭንቅላት ውስጥ ራሱ አይመጣም። በቃ እኛ ደግሞ ይዘውን ይመጣሉ ምናምን፣ በቃ እነሱ ናቸው የሚያውቁት። እኛ ብዙ የምናውቀው ነገር የለም ስለ እንትኑ። ስለዚህ እናንተ ብቻ አይደላችሁም፣ ብዙ ልጆች አሉ ብለሽናልና ያው ከቤተሰብ ጋር የሚፈጠረውን ነገር ቅድምም ነግሬሻለሁኝ። በጣም ከባድ ነገር ነው የሚፈጠረው። ምክንያቱም በዚህ እድሜሽ አሁን ቤተሰብ ያለበትን ኃላፊነት ለአንቺ አልነግርሽም። ምክንያቱም ስለምታውቂው በምን ሁኔታ ውስጥ በምን መንገድ እንዳመጡን ስለምታውቂው ማለት ነው። እና ይሄ ነገር ጥፋት ነው እንደ እውነት ለመናገር ይታወቃል። ግን ይህ ሱስ ውስጥ ስትገቢ በዚህ መንገድ ላይ ስታልፊ አጥፊ መስሎ አይታየሽም። ሁሉም ነገር በቃ ጊዜያዊ ነው። የሆነ ቀን እተዋለሁ ባልሽ ቁጥር ነው በጣም ዲቴል እየገባሽ የምትመጪው። እና እስኪ ይሄን ነገር ማን እንዴት እንደሚያቀርቡ ሲቀጥል ሌላ ምን አይነት ስራዎችን ይሰራሉ እነዚህ ልጆች? ማለት ስለሚሰሩት ስራ ይሄ ነው ብዬ አላውቅም። የተገናኘ ነውም ትምህርት ቤት ነው። ከተወሰነ ጊዜ በኋላ እነሱ ትምህርት ተባረሩ። ከዛ በቃ በዛ ስለምንተዋወቅ አንዱ በአንዱ ይመጣል። እንዳልኩ እንዴት ነው ጓደኛህን ነው አንተ የምትስበው፣ ፈልገህም እኮ አይደለም፣ ግን ጓደኛ ስለሆነ እንሂድ ምናምን ይባላል። በቃ ሳታስበው ነው እዚህ ነገር ውስጥ የምትገባው። እና ከገባህ በኋላ ብዙ ነገሮች ተበላሽተው ነው የምታገኛቸው። ላይክ እንዴት ነው ከቤተሰብ ሳትስማማ፣ ትምህርት ጋር ሳትሆን፣ ከምንም ቀርተህ ነው የምታገኘው ራስህ። እና ምንም ከየት እንደሚያመጡትም አናውቅም። እኛ ይዘው ይመጣሉ እንዳልኩ በቃ እኛ መቼ ተጠቅመን የሚለው ነው። ምክንያቱም ጭንቅላት ይደነዝዛል። መጀመሪያ ስትጀምረው ለፈን ብለህ ትጀምረውና ሲቀጥል ደግሞ በጣም ብዙ ችግሮች ስለሚያመጡብህ ከእነሱ ለመርሳት ደግሞ ትቀጥለዋለህ ሳትፈልግ። እንዴት ከየት እንደሚያመጡትም እኔ እርግጠኛ አይደለሁም። ግን ያው ወጥተው ምናምን ሄደው ስልክ ተደዋውሎ ምናምን ነው የሚያመጡት በብዛት። ኦኬ ማለት ከተማሪ ውጭስ ሌላ ሰዎች እዚህ ቤት ይገኛሉ ወይም ሌላ ቦታችሁ ላይ? አዎ ይኖራሉ። ማለት ፐብሊክ የሆነ ቦታ ነገር ነው የምንሄደው። ግን ያው በቃ ምንም እንደዚህ አይነት ቦታ ላይ የምታገኘው ሰውም የተሻለ አይሆንም ካንተና ብዙ የተለየ ነገር የለውም። በጣም ጥሩ። ማለት ምን ማለት እንዳለብኝ አላውቅም። በጣም ከባድ ነገር ነው። ምክንያቱም በዚህ እድሜ ላይ እየተጀመረ መቼም ነው የማያቆመው። አሁን ደግሞ መደረግ ያለበት ምንድን ነው? ሌሎቹን የማትረፍ ስራ ነው እየሰራን ያለው። ባለፈውም ስንደውልልሽ እምቢ ምናምን ስትይ የነበረው ይሄን ነገር እኛ ከስሩ መንቀል ስለፈለግን ሌሎች ቢያንስ በጓደኛሽ ይብቃ
በሌሎች ለምን መደገም አለበት ብላ ነው ወደ ሚዲያ መጣ ነገር የሰጠችንና አንቺስ ከቤተሰብሽ ጋር ከትምህርትሽ ጋር ያለሽ ነገር አሁን ትምህርትሽ ጎበዝ እንደሆንሽ ነግረሽ ነበርና የትምህርት ውጤትሽ ሲቀንስ ግልጽ ነው ኦብቪየስ ነው። ምክንያቱም በዚህ ሁኔታ ውስጥ ካለሽ በአጥር እየዘለልሽ መሄድ ከጀመርሽ ትምህርትሽ ማሽቆልቆሉ አይቀርም አይደል? በዚህ ደረጃ ውስጥ ቤተሰቦችሽ ያውቃሉ ወይ? ምን አይነት ፊሊንግ ነው ያላቸው? አሁን እንዳልኩ ብዙ አብዛኛው ነገራችን ከቤተሰብ ለመደበቅ ነው የምንሞክረው። ኢቨን ካርድ እንኳን መጨረሻ ላይ ስንቀር ላለመውሰድ ነው የምጥረው። ገብቷል? ታውቀዋለህ ውጤቱ ምን እንደሚሆን እና ብዙ በቃ ግልጽ ሆነህም ለቤተሰብ መናገርም ምናምን የምትፈራው አንተ ከመሀል ወጥተህ እምቢ የሚያልኩበት ምክንያትም አሁን ነገ እኔ ምን ዋስትና አለኝ የሚለውም ጥያቄ ውስጥ ይፈጥራል። ገብቷል? ልክ አንተ ለየት ያለ ነገር ስታደርግ እንደ ፋራ እና በቃ በጣም ጫና ያደርሱብሃል፣ ያስፈራሩሃል ምናምን እና እንደዚህ አይነት ቦታ ላይ ያለን ሰው ዝም ብሎ ወጥተህ አንተም ማለት እኔ አድርጌዋለሁ ብለህ ራሱን ለማውራት በጣም ነው የሚከብደው። ስለዚህ አሁን ቤተሰብ ሲያውቅ ምን ይለኛል ትላለህ። እንደዚህ አይነት ነገር በቀላሉ የምትተወው ነገርም አይደለም። ልትተው ብትፈልግም ብዙ የሚይዙ ነገሮች አሉ። አሁን እንደምታየው ጓደኛዬም እንደዛ ሆነ እንኳን ቤተሰብ ጋር ሄደ ተመልሰን እንትን ለማለት ራሱ ድፍረት ያጣለህ። ገብቶሃል? ስለዚህ ያለ አማራጭ ከዛ ማትደቅም ነው። ጓደኛዋ ጋር ትሆናለች፣ ኢቭን ያስፈራሯታል፣ ብዙ ነገር ነው የምትሚሏት እና በቃ ምንም አማራጭ የለህም። ለመውጣት ራሱ የተወሳሰበ ነገር ነው። በጣም ማለት ይከብዳል። ለመውጣት በጣም ነው የሚከብደው። እንደ ቀልድ የገባበት ነገር መውጫ ያሳጣል። አዎ ሲጀመር የሱስ መንገድ ስትገቢበት ሰፊ ነው፣ ስትወጪ ነው የሚጠባውና በጣም ከባድ ነገር ነው። በዚህ እድሜሽ ቅድምን በደንብ አስረድቼሻለሁ። ማለት በጣም ጥፋት ተሰርቷል። ይሄ ቅድም ያልሽው ነው። ስለ ጓደኛ ንገረኝና ስለ አንተ እነግርሃለሁ የሚባል ነገር ነው። ገባሽ? ሰው አዋዋሉን ነው የሚመስለው። ምክንያቱም አንቺ ጥሩ ቦታ ላይ ብትይ የኔ ሙሉ ጥሩ ቦታ ነው፣ መጥፎ ቦታ ላይ በዋልሽ ቁጥር ደግሞ የኔም እንደዛው ነው እና ይሄ ነገር ባይፈጠር ቆንጆ ነበረ፣ ግን አንዴ ተፈጥሯል። አሁን ማድረግ ያለብን ምንድን ነው? ቀስ ተብሎ ወደ ራስሽ የምትመለሽበት መንገድ መፈጠር አለበት። በእርግጥ በጣም ከባድ ነው፣ ግን እንዴት ማድረግ እንዳለብን እኛ ብቻ አይደለንም፣ ባለሙያዎችም አሉ፣ የጤና ባለሙያዎች። ከዛ ባሻገር ደግሞ በየእምነቱ ሁሉም ሰው ይሆነኛል ከዚህ ሱስ እወጣለሁ ብሎ የሚያስብ ሰው ገባሽ? ሁሉም በየቤተ እምነቱ ይሄ ነው አልልም። ማለት ኦርቶዶክስ ሆነ ጸበል፣ ሙስሊም ከሆነ የራሱ የሆነ ባህል አለው፣ ሁሉም በየቤተ እምነቱ ማለት ነው። እንግዲህ ምን ማለት እንዳለብኝ አላውቅም። በጣም ከባድ ነገር ነው የተፈጠረው። ይሄ ነገር ባይፈጠር በጣም ደስ ይለኛል። እንዲህ አይነት እኩይ ተግባር የምትሰሩ ሰዎች ደግሞ ሁላችሁንም የእናንተን በር ማንኳኳታችንን አናቆምም። እንግዲህ ውድ ተመልካቾቻችን ደግሞ እንግዲህ አብሮነታችሁ አይለየን ማለት እፈልጋለሁ። መልካም ጊዜ